የትኛው አጋጣሚ ነች ያገናኛቻችሁ ታዲያ ያቀራረበው? ይሄን ቅድም እንዳልኩ 9ኛ ክፍል አንድ ትምህርት ቤት ነበር። ከ9 እስከ 12 አንድ ነች ትምህርት ቤቷ፣ የመንግስት ትምህርት ቤቷ። ኖርማሊ እንደ ክላስ ሜት ነው የተዋወቃችሁት ወይስ የተለየ? የኛ ይለያል። ፕሬዘንቴሽን እሺ ኢጂፕት ነው ኢጂፕት ነው የደረሰው። ኢጂፕት ርዕስ ተሰጣትና ስለ ኢጂፕት ስታቀርብ በቃ አልቻልኩም። የምር ይሄ አቀራረቧ በጣም ደስ ይል ነበር። ፕሮናንሲዬሽን በእንግሊዝኛ ነው ምናምን። አዎ በጣም በቃ ጎበዝ ነች ክላሷ ምናምን በቃ። ከዛ በኋላ በቃ አጨበጨብኩኝ ምናምን። ከዛ በኋላ ስወጣ ስገባ እሷ ባቀረበችበት ልክ እየተላከፍኩ መሄድ ጀመርኩ። አንተ በጣም ሲሪየስ ነች፣ ቁጭ ነው አታወራም። ምን እያልክ? ለምሳሌ እሷ ስለ ኢጂፕት የሆነ ነገር ያለችውን ነገር እኔ እየተናገርኩ አልፋለሁ። ሙድ እያሳልፋለሁ። እሺ ከዛ በኋላ መቀራረብ ጀመርን፣ ያው ስንላመድ ምናምን ክላስ ውስጥ። ከዛ በኋላ ቤተክርስቲያን ጠራዋት፣ ቅዱስ ገብርኤል ቤተክርስቲያን በደንብ ማውራት ምናምን ከጀመራችሁ በኋላ ስትቀርበኝ ምናምን እና ደግሞ ብዙ ወንድ ጓደኞች አሉኝና በጣም ነው እንትን ሰርቻት ያደረኩት በዙሪያ ያሉትን ሰዎች። የግል አይደል የተማረችው፣ ከእነሱም ጋር የመጡ ወንድ ተማሪዎች ይመጣሉ እሷ ጋር ምናምን ቁጭ ይላሉ፣ ያወራሉ ምናምን ማለት ነው። በጣም እናድር ነበር እኔ ውስጤ ማለት ነው። ከዛ ጠይቃቸዋለሁ፣ የሆነ ሰው እየጠየቀኝ ነው ይጠይቅልኝ ብሎ በሰው አስመስለው ጓደኛችሁ ነች ምናምን ስላቸው፣ ኧረ ሁሉም የለም ከደሙ ነፃ ነው ማለት ነው። ኖርማል ፍሬ። እዛ ሳልቀደም ብዬ ቤተክርስቲያን ጠራዋት በአጋጣሚ። እዛ ቤተክርስቲያን መጣች። ጉባኤ ነበረ፣ የአመቱ ጉባኤ፣ የሆነ አመታዊ ጉባኤ አለ የሚዘጋጅ ቅዱስ ገብርኤል ቤተክርስቲያን። ስትመጣ ነገርኳት፣ እኔ እንደሆንኩኝ አይደለም የኔን ፐርሰናሊቲ ብዙ ነገሮች ነገርኳት እና ግን የሆነ ጓደኛዬ እንደሆነ ነገርኳት። አንተ ለሰው ልትጠይቅ እንደሆነ ነው ለሷ። ምክንያቱም በጣም ኃይለኛ ነች፣ በጣም ሲሪየስ ነች። ኃይለኛ ነች ስለ ፊቷ ምናምን በቃ ሲሪየስ ነች። ትምህርት ላይ ነው ገብታ ደግሞ ትምህርት ቤት ያልሆነ ነገር ብትናገርስ ብትመታኝስ ብዙ ነገር አለ ኃይለኝነት። ከዛ ነገርኳት። 5 ሰዓት ላይ የሆነ ጓደኛዬ ይወድሻል ነው ያልካት? የሆነ ጓደኛዬ ነው ይወድሻል አልኳት። ማን ነው አለች ልጁ። 5 ሰዓት ላይ ነው ማንነቱን የምነግርሽ አልኳት። ማታ የተገናኛችሁ ስንት ሰዓት ነው? ቀን 7 ሰዓት ጉባኤ ከመጀመሩ በፊት። እዛ በኋላ ስደውል በቤት ስልክ ነበረ አይጠፋኝ 0345 እኔ ስልክ አልነበረኝ። እዛ ስደውል አነሳችሁ። እዛ በኋላ ማን ነው ስትለኝ እኔ አልኳት። ጸጥ ያ ሰው እኔ ነኝ አልኳት። በአጋጣሚ ስልኩን ያነሳችሁ ከእናቷ ጋር አብራ ነበረ መሰለኝ። ነግራታለች እንደገባች እና ጸጥ ተባባልን። ክላስ ስገባ ቦታ ቀየርኩ። ሲሪየስ ሆና ነው ቁጭ ያለች። በዛኛው መስመር 3 መስመር አይደለ፣ በዛኛው መስመር መቀመጥ ጀመርኩ። ቀስ እያለች ምናምን እንትን ማለት ጀመረች፣ መቅረብ ጀመረች ወደ እኔ ማለት ነው። የሚገርም ነው ማለት 9ኛ ክፍል ሆነ። ከዛ ቤተክርስቲያን ጠርተህ ምናምን በዚህ መንገድ ማናገር ሰምዚንግ በጣም የሚገርም ነው። ምን አልሽ ጥያቄው ሲመጣ? ግራን የገባኝ ያው በሰዓቱ እንትን ትላለህ፣ ደንግጫለሁ። ግን ደግሞ ልጁን ቢነግረኝ ደስ ይለኝ ነበረ። እኔ እንደዚህ አይነት አላማ አልነበረኝም። ምንም በቃ እንደዚህ አይነት ሀሳብ የለኝም ጭራሽ። ኢቭን አጀንዳ ይዤ ምናምን እንደ ጓደኛ እሱ ሌላ ነገር ሲያወራኝ እኔ የጻፍኳቸውን ጉባኤ ስለነበረ የጻፍኳቸው ምናምን ነገሮች ነበሩ። እሱን አስነብበው ነበር ምናምን እዛ ቁጭ ብለን ማለት ነው። በቃ እንደዚህ አይነት ሀሳብ የለኝም በልልኝ ምናምን ነገር አልኩት። ጭራሽ በቃ አይሆንም ነበር ያልኩት። ሀሳብም የለኝም እቅድም አልነበረኝም። ከዛ በቃ 5 ሰዓት እደውላለሁ ሲለኝ እንዴ አይሆንም፣ ምክንያቱም ቤተሰብ ይተኛል፣ በጊዜ ነው የምንተኛው። ስለዚህ 5 ሰዓት ሲደውል ደግሞ ስልኩ ይሰማል፣ እንዴት አወራሃለሁ ነበረ ያልኩት። በጣም አይሆንም ብዬው ነበር። ድርቅ አለ ማለት ነው። 5 ሰዓት ችግር የለውም ማንም አይነቃ፣ የዛኔ ማን እንደሆነ እነግርሻለሁ ልጁ አለኝ ማለት ነው። ከዛ ምንም አማራጭ የለኝም፣ ለእናቴ ነገርኳት። 5 ሰዓት ስልክ ይደወላል። ለምን አላለችም? እሷ ገብቷታል ኦልሬዲ። ያው እኔ ልጅ ስለነበርኩኝ በሰዓቱ በጣም 2005 ማለት ነው 9ኛ ክፍል ልጅ ስለነበርኩኝ ምንም አላቅም። እሷ ለካ ገብቷታል በቃ
አውቃለች። ይሄ ልጅ ለራሱ ነው የሚፈልግሽ አለች። ነገርሻቸው እንዴ? አዎ ነገርኳት። የሆነ ለጓደኛው ጠይቆ ምናምን ብለሽ? ሁሉም ነገር ነው በግልጽ ነው እንደምታወሩት እንደዚህ? እንደነገርኩ ማታ ላይ ውሎዬን ትጠይቀኛለች። እንዴት ነው ያልሽው? ምን ነበር አዲስ ነገር ምን አለ ምናምን እናወራለን ከእናቴም ከአባቴም ጋር ማለት ነው። ስለዚህ በቃ ዛሬ እንደዚህ የሚል ልጅ አግኝቻለሁ፣ ስልክ ይደወላል፣ ማንነቱን በስልክ ይነግረኛል አለችኝ አልኳት ማለት ነው። ከዛ እንድትፈቅድልኝ ነው ስልክ ለማንሳት እንድትፈቅድልኝ ነው የነገርኳት። ከዛ ልክ ስልኩ ሲጠራ መጣች እሷ ካልጋዋ ተነስታ ማለት ነው ቆመች። ከዛ እኔ ስልኩን አነሳው፣ እሷ ቆማ እየጠበቀች ሁሉ ነገር ገብቷታል። እሷ እናትም አይደለች እና እሷም በደንብ ያደገች ብዙ ላይፍ ያሳለፈችም ሰው ስለሆነች ገብቷታል። ከዛ ሄሎ ምናምን ስለ እሱ እንደማውራት ሰላም እንደማለት ሞከረ። ከዛ እኔ ልጁን ብቻ እንድትነግረኝ ነው ያነሳሁት አልኩት። ከዛ ረጅም ሰዓት ዝም ተባባለ። ትጠብቃለች። ከዛ የሆነ ሰዓት ሲያወራኝ ሳኩኝ ነገር ማለት ነው። እኔ ነኝ ሲልሽ? አይ ሌላ ነገር ሲያወራኝ ሳኩኝ ነገር በቃ አጠገቤ እናቴ ያለች እሷ ምንድነው የሚያስቅሽ ነው ትልኝ ከኋላ ሆነ ማለት ነው። ጨንቋታል እሷ። ከዛ በኋላ እስኪነግረኝ አንድ 20 ደቂቃ ዝም አልተባባልንም። ረጅም ደቂቃ ዝም ተባባልን። ከዛ እኔ ነኝ አለኝ ማለት ነው። ከዛ አይ አንተም ብትሆን ሀሳቤ አይቀየርም ብዬ ዘጋሁት። ከዛ ተኛን ከእናቴ ጋር ማለት ነው። እናቴ እንቅልፍ አልተኛችም። ከዛ በኋላ በቃ በጣም ጨነቃት። ያን ያህል ፔን እንደምፈጥርባት በሰዓቱ አልገባኝም። እኔ ግን በጣም ተጨነቀች። ከዛ በኋላ እናቴ በጣም አሁን ነው የምትነግረኝ። አሁን ከተጋባ ምናምን በኋላ ነው እንዴት አይነት ሌሊት እንዳሳለፈችው የነገረችኝ ማለት ነው። ከዛ ዘጋሁበት ስልኩን። ልክ ክላስ ሲሄድ የለም፣ ለሳምንት ሙሉ የለም። ክላስ ቀጣ ኳስ ነበረብኝ ኳስ ሄጄ ነበረ በሰበቡ ግን ያው ስራውን እየሰራ ነው እሱ። ለሳምንት የለም። ከዛ በኋላ ከሳምንት በኋላ ምናምን መጣ አይደለ? መጣ። ልክ ሲመጣ ቦታ ቀየረ። ከኋላ ነበር የሚቀመጠው፣ እኔ ደግሞ ከፊት ነበርኩኝ። ቦታ ቀይሮ ተቀመጠ 9ኛ ክፍል። ከዛ ቀስ ብሎ በቃ ሀሳቤ እንደማይቀየር ነግሬዋለሁ፣ ግን ተግባባን። በቃ ተግባባን። እረፍት ሰዓት እናወራለን ምናምን ማለት ነው። በዛ መሀል እኔ ውስጥ ያው ጥሩ ልጅ እንደሆነ እያየሁት ምናምን በቃ ፍሬንድ ሆነ ስሜቱ መጣ አንቺ ጋር? ኦኬ። ደስ የሚል ልጅ ነው ስቀርበው ማለት ነው። ከዛ በፊት ብዙም አንቀራረብም ነበረ። አንተ ግን 5 ሰዓት ለምን የመረጥከው? ያው ልጅነት ነው። ስልክ ቁጥሩን በነገራችን ላይ የወሰድኩት ከጓደኛዋ ነው። የቤታቸውን ስልክ ቁጥር እምነት ማግኘት ፈልጌ ስደውል አታነሳም ማለት ነው። ስንት ነው ስልኩ አልኳት። እዛ ያዝኩት ያው የቤት ስልክ የራሱ ዲጂት የሀገሩ ዲጂታል ነው 0345 ጻፍኳት ያዝኳት። በቃ እዛ ደወልኩ።